ባለፈው ስንገናኝ የገለጽናቸው የተንከባለው የመጡ ብለን የገለጽናቸውን ፕሮጀክቶች ነበሩ። እነሱ ምን ላይ ደረሱ? 2018 በጀት ዓመት እንዳስተዳደር 124 ፕሮጀክቶችን አቅደን እየሰራ ነበረ። እናጠናቅቃቸዋለን ደግሞ ብለን ያስቀመጥናቸው ነበሩና እነሱስ ምን ላይ ናቸው? በዛ ደረጃ እንግዲህ ባለፈው ዓመት ከ50 በላይ የሚሆኑ ፕሮጀክቶችን አጠናቀን ቀሪዎቹ ወደ 80 የሚሆኑ ፕሮጀክቶች ወደ 2019 በጀት ዓመት የተሸጋገሩበት ሁኔታ ነው ያለው። ትርጉም ባለው መንገድ ለውጥ በሚያመጣ መንገድ ምን እንጠብቅ? ጋር በማስተሳሰር በሚገኘው ሀብት ተጨማሪ 600 የኮንዶሚኒየም መኖሪያ ቤቶች በ2019 በጀት ዓመት ለመገንባት የመሬት ዝግጅትና ሌሎች የቅድመ ዝግጅት የዲዛይንና የመሳሰሉት ቅድመ ዝግጅት ስራዎች እየተሰሩ ነው ያሉት። የጀመርናቸው የኮሪደር ስራዎች እንደሚታወቀው እንግዲህ ከዚህ በፊት ያጠናቀቅናቸው እንዳሉ ሆነው ከ4 ቢሊዮን ብር በላይ የሚያወጡ የአስፓልት መንገዶችም እንደዚሁ ከፈረንሳይ አደባባይ ተነስቶ ካባ ሄዶ አዲስ ከተሰራው ባይፓስ 3 ኪሎ ሜትር መንገድ ጋር የሚያገናኝ መንገድ በጣም ወደ 7.2 ኪሎ ሜትር አካባቢ የሚጠጋ ማለት ነው። እንዲሁም ከገንደ ገራዳን ወደ ኮተን የሚሄደው በኮብልስቶን የነበረው መንገድ ደረጃውን በማሳደግ በአስፓልት ደረጃ እንዲሰራ የማድረግ ስራዎች፣ ከጎሮ ባርገሌ በኮንዶሚኒየም አድርጎ ሲውስታ የሚመጣውን መንገድ እንደዚሁ በአስፓልት ደረጃ ለመስራት እቅዶች ተይዘው ተግባራዊ እንቅስቃሴዎችም ተጀምረዋል። በዛ ልክ ሰፋፊ ኢንቨስትመንቶችን በውሃ በመንገድ በመስኖ ግንባታዎች ላይ እንዲሁም ደግሞ በምግብ ዋስትና ከስራ ዕድል ፈጠራ ጋርም አያይዘን የሰራናቸው ያቀድናቸውና ወደ ተግባር የገቡ ሁኔታዎች አሉ። ትርጉም ባለው መንገድ ለውጥ በሚያመጣ መንገድ ምን እንጠብቅ? በሀገር አቀፍ ደረጃ ወደ 1.5 ሚሊዮን ቤቶች በሚቀጥሉት ዓመታት ይገነባሉ በሚል በፌዴራል መንግስት ደረጃ የተቀመጡ አቅጣጫዎች አሉ። በዚህ ማዕቀፍ ውስጥም እንደ ትልልቅ ከተሞች አዲስ አበባን ጨምሮ በሀገሪቱ በሚገኙ ትልልቅ ከተሞች ጭምር የሚከናወን መርሃ ግብር ነው። ከዚህ አንጻር በፌዴራል ደረጃ የሚገኙ የቦንድ ምችችቶች የጀመርናቸው የቦንድ ምችችቶች ይኖራሉ የሚል ታሳቢ ወስደናል። ከዛም ጋር ተያይዞ ለዛ የሚያስፈልጉ የቅድመ ዝግጅት ስራዎች በተቋሙ በኩል እየተሰሩ ነው ያሉ። ከዛ ባሻገር ትልቅ ተስፋ ያደረግንበት አሁን በቅርቡ እንደምታውቁት የመንግስትና የግል አጋርነት ጽሕፈት ቤት ተቋቁሟል። በዚህ ደረጃ ብዙ በርካታ አልሚዎች በዚህ ደረጃ ከመንግስት ጋር በትብብር የጋራ መኖሪያ ቤቶችን ለመገንባት በሚያስችል አይነት መልኩ ፍላጎት እያሳዩ ነው። እንደ አስተዳደር የሚጠበቅብን ምንድነው? በቂ መሬት ማዘጋጀት፣ አዋጪ የሆኑ የኢንቨስትመንት ፕሮፖዛሎችን መገምገምና ማጽደቅና ወደ ስራ ማስገባት ነው። ስለዚህ በሁሉም መልኩ ማለት ነው፣ በተለያዩ መልኮች አሁን ከመሬት አቅርቦትም አንጻር ለመኖሪያ ቤት በጨረታ የሚወጡ ለኢንቨስትመንትና ለመኖሪያ ቤት በጨረታ መውጣት የሚችሉ ከ100 ሄክታር በላይ የሚሆን መሬት በመሬት ልማትና ማኔጅመንት ቢሮ በኩል ለማልማት በጀት ተመድቦ በዛ ደረጃ እየተሰራ ነው ያለው። ስለዚህ በተወሰነ ደረጃ መገንባት የሚችሉ በጨረታ መሳተፍ የሚችሉ የመኖሪያ ቤትን በዛ ደረጃ የሚያለሙበት ሁኔታ ይፈጠራል። በሪል ስቴትም ከፍተኛ ጥረት እየተደረገ ነው ያለው። በመንግስት አቅም ካለው የበጀት ውስንነት አንጻር ሙሉ ለሙሉ መንግስት ከባንክ ጋር በሚኖረው ትስስር ከ600 በላይ የሚሆኑ ቤቶችን ለመገንባት እቅድ ይዟል። በእነዚህ በመንግስትና በግል አጋርነት ላይ ደግሞ ምናልባትም ከ1000 በላይ የሚሆኑ ቤቶች ይሰራሉ የሚል ነው እንትን ያለው። ያው ያላለቀ ነገር ስለሆነ በፕሮፖዛሎችን የማቅረብ አፕሬዝ የማድረግ ስራዎች እየተሰሩ ነው ያሉት። በዛ ደረጃ እነዚህ ለመገንባት የሚያስችሉ የመሬት አቅርቦቶች የሚመቻቹ ከሆነና ወደ ስራ የሚገቡ ከሆነ እንደ አስተዳደር እንግዲህ ምናልባትም ለየት ባለመልኩ ከ1000 በላይ የሚሆኑ ቤቶች ሚኒማም ማለት ነው በሚቀጥሉት በጀት ዓመታት ግንባታቸው እንዲጀመር ጥረት የሚደረግበት አቅጣጫ ነው። እንግዲህ በ10 ዓመቱ በተከለሰው የመሪ ልማት እቅዳችንም የተቀመጠው ማለት ነው። በዚህ አግባብ በዚሁ ጋር ተያይዞ እንግዲህ እነዚህ ኢንቨስትመንት ላይ ትኩረት የሚያደርጉ ሪል ስቴት ላይ የሚያደርጉት ከፍተኛ ገቢ ላላቸው እና አቅማቸው ከፍ ያለ ነው እና በዝቅተኛና መካከለኛ ገቢ ያላቸውን ነዋሪዎችን ታሳቢ ያደረጉ የቤት ልማት ግንባታዎች አሉ ወይ? ይሄ በዚህ በመንግስት መርሃ ግብር በሁለት አቅጣጫ ማለት ነው። አንደኛው በራሳችን ጥረት በራሳችን ሀብት ከዚህ በፊት ያስተላለፍናቸውን የገነባናቸውን የመንግስት ቤቶች ማለት የጋራ መኖሪያ ቤቶች እነሱን በማስተላለፍ ሂደት የምናገኘውን ሀብትና ከራሱ ከአካባቢያችን ካለው ከንግድ ባንክ ጋር በፈጠርነው ትስስር ማለት ነው ከዚህ በምናገኘው ሀብት ተጨማሪ የምንሰራቸው መኖሪያ ቤቶች ከዚህ ቀደም እንደተለመደው በ20/80 የጋራ መኖሪያ ቤቶችን በ10/90 በሚባለው ሞዳሊቲ ከዚህ በፊት እንደሚሰራባቸው አድርገን የተለያዩ የህብረተሰብ ክፍሎችን ተደራሽ ለማድረግ በስፋት የሚሰራበት ሁኔታ ነው ያለው። በተጨማሪም በመንግስት የሚደረገው ምችችት በተለይ የቤት ልማት ስራዎች እንደኛ አስተዳደር በብዙ አካባቢዎች ላይ ከመንግስት የሚጠበቀው የቦንድ ምችችት ባለመገኘቱ በሁሉም አካባቢዎች ማለት ይቻላል ከአዲስ አበባ በስተቀር የጋራ መኖሪያ ቤቶች ግንባታ የሚል መርሃ ግብር የለም። እኛ እንደ ድሬዳዋ አስተዳደር ነው ድፍረት በተሞላበት አግባብ 2 ጊዜ በተከታታይ የጋራ መኖሪያ ቤቶችን ሙሉ በሙሉ ካለን ውስን ሀብት ውስጥ በመመደብ የጋራ መኖሪያ ቤቶችን ስንገነባ የቆየ ነው። ይህንም ጥረታችን ለሶስተኛ ጊዜ አሁንም በዚህ በጀት ዓመት በዚህ አሁን ባልኩ መንገድ በምናገኘው ሀብት ለማስቀጠል የቅድመ ዝግጅት ስራዎች እየተሰሩ ነው።
የሚገኘውም ሀብት ከማስተላለፍ የሚገኘውም ሀብት ሙሉ በሙሉ ከእንደገና መልሶ ሌሎች መኖሪያ ቤቶችን የጋራ መኖሪያ ቤቶችን ለመገንባት የሚውል ነው። ስለዚህ በዚህ ሞዳሊቲ ለህብረተሰቡ ለዝቅተኛው ማህበረሰብ የሚዳረስበትና የሚከፋፈልበት ሁኔታ ይፈጠራል ማለት ነው። ከዛ ባሻገር በመንግስት የሚገነቡት መንግስት ለሁሉም ክልሎች በሰጠው አቅጣጫ መሰረት ከ1.5 ሚሊዮን በላይ የሚሆኑ ቤቶች በመላው የሀገሪቱ በተለይ በሀገሪቱ ዋና ዋና አካባቢዎች እንዲገነቡ በተያያዘው እቅድ መሰረት ድሬዳዋም የዚህ ተጠቃሚ ነው የምትሆነው። ከዚህ በሚደርሰን ኮታ መሰረት የሚሰሩት የቤት ልማት ስራዎች ተመልሶ የሚሆኑት የጋራ መኖሪያ ቤቶች ናቸው። እነዚህ የጋራ መኖሪያ ቤቶች አሁንም አላማቸው ዋናው እንትን ዝቅተኛ የገቢ እንትን ያላቸውን የህብረተሰብ ክፍሎችን መሰረት ያደረጉ እነሱን ታሳቢ አድርገው የሚሰሩ ከመሆኑ አንጻር የዝቅተኛውን ገቢ ያለው የህብረተሰብ ክፍላችንና በከፍተኛ የቤት እጦት ውስጥ የተቸገረ ያለው ማህበረሰባችን በዚህ ደረጃ ለመደገፍ እና ማለት በዚህ ደረጃ ችግሩን ለማቃለል በሚያስችል አይነት መልኩ ታቅደው የተሰሩ ያሉ ናቸው ማለት ነው። ከዛ ውጪ በእነዚህም ከሪል ስቴቶች ጋር በመንግስትና በግል አጋርነት የሚሰሩት የቤት ልማት ፕሮጀክቶችም መንግስት ሼር ሆልደር ሆኖ ነው እዛ የሚሰራው። ባለሀብቱ የራሱን ድርሻ ይወስዳል። ለምሳሌ እንደ አቅርቦታችን የሚወሰን ይሆናል። አሁን ከሚሰራ ውስጥ ባለን የአቅርቦት ልክ ወይም ባለን ኢንቨስትመንት ልክ 50%ን እኛ ልንወስድ እንችላለን፣ 50%ን ባለሀብት ሊወስድ ይችላል። ወይም ደግሞ ያለን ኢንቨስትመንት 20%ን እኛ ወስደን 80%ን ባለሀብት ሊወስድ የሚያስችል ሊሆን ይችላል። እሱ በፕሮፖዛሉና በኢንቨስትመንት መጠኑ የሚወሰን ሆኖ የሚኖረን ድርሻ ግን ዞሮ ዞሮ በአስተዳደራችን ውስጥ ያለውን አንገብጋቢ የቤት ችግር ለመቅረፍ በሚያስችል አይነት መልኩ በተለይ በከፍተኛ የቤት ችግር ውስጥ የሚገኙ የማህበረሰባችንን ታሳቢ በደረገ መልኩ ለእነሱ የሚተላለፉ ይሆናል። ነገር ግን የቤት ልማት ፍላጎቱ በሁለት አይነት መልኩ ነው። አንዱ በተሻለ ደረጃ አቅም ያለው መስራት የሚችል ተከራይቶ የሚኖር ወይም ደግሞ በቂ ኪራይ ማግኘት ያልቻለ ሊኖር ይችላል። ይህም የህብረተሰብ ክፍላችን የራሱ የሆነ መገንባት የሚችልበት የመሬት አቅርቦት እንዲመቻችለት የማድረግ ሪል ስቴቶች በጣም እንዲስፋፉ የማድረግና ከሪል ስቴቶች ጋር የማስተሳሰር ስራዎች እና በዛ በኩል የቤት ልማት ተጠቃሚ እንዲሆን ቢደረግ በዛ አካባቢ ላይ እነሱ ወደዛ ሽፍት ሲያደርጉ የሚለቀቀው ቤት ገበያውን ከማረጋጋት አንጻር የራሱ የሆነ አስተዋጽኦ አለው። በእርግጥ ድሬዳዋችን በጣም እየሰፋች ነው። በከፍተኛ ሁኔታ የህዝብ ቁጥር የተሻለ ኢኮኖሚ እንቅስቃሴ በመኖሩ ምክንያት ከተለያዩ አካባቢዎች በየጊዜው የተለያየ ማህበረሰብ የሚመጣበት ነው። የቤት ልማት ፍላጎቱ በየጊዜው እየተሰራ የሚመጣ ቢሆንም ከሚመጣውና ቤት ከሚፈልገው ህዝብ ቁጥር አንጻር ሲነጻጸር አሁንም በቂ ላይሆን ይችላል። በችግር ውስጥ በተወሰነ ደረጃ መቆየታችን የማይቀር ቢሆንም ግን ያለውን ችግር ግን ከስር በተለይ ከዚህ በፊት በቤት ልማት እጦት ችግር ተመዝግቦ እየተጠባበቀ ያለውን ሁሉንም የህብረተሰብ ክፍል ማለት ነው ለማዳረስ በሚያስችል አይነት መልኩ አስተዳደራችን ያለውን አቅም በሙሉ አሟጦ ለመስራት በሚያስችል አይነት መልኩ ነው ፕራዮሪቲ ሰጥቶ በዘንድሮ በጀት ዓመት ለመስራት እቅድ የያዘው ማለት ነው። ተመልካቾች እየተከታተላችሁ የምትገኙት እንግዲህ ከድሬዳዋ መንግስት ኮሚኒኬሽን ጉዳዮች ቢሮ የፖድካስት ስቱዲዮ እንግዳ እያቀረብን ስለ አስተዳደሩ አጠቃላይ የልማት ሁኔታዎች የምናወራበት ዝግጅታችን ነው። አቶ ኃይለማርያም ከኛ ጋር ቆይታ እያደረጉ ይገኛሉ። እንቀጥልና ባለፈውን ስንገናኝ በተለይ ከኢኒሽቲቭ አንጻር ከጠቅላይ ሚኒስትሩ ኢኒሽቲቭ አንጻር ከኮሪደር ልማት ጋር ይነሳሉ ብለን ያነሳናቸው የህብረተሰብ ኩዌሽኖች ነበሩ፣ ጥያቄዎች ነበሩ። አሁን የተገነቡት የኮሪደር ልማቶች በምን ያህል ደረጃ ተጠቃሚ እያደረጉን ይገኛሉ? እኛ ኮሪደር የምንገነባቸው ቀደም ብለን እንሰራቸዋለን እናስፋፋቸዋለን ብለን ያሰብናቸውን ስራዎች ነው እየሰራን ያለን የሚል ነገር ነግረውናል እና አሁን የሰራናቸው ምን ያህል ተጠቃሚ እያደረጉን ይገኛሉ? አሁን ደግሞ ቀጥለን እንሰራቸዋለን ብለን የተገለጹትስ እነዚህስ ምን ላይ መሰረት ያደረጉ ናቸው? በጣም እጅግ በጣም ጥሩ። አንድ ከዚህ ጋር አያይዤ ላነሳው የምፈልገው አንዱ የህብረተሰባችን ችግር የነበረው በዚህ ከኮሪደር ልማቱ ጋርም ባይሆን ማለት ነው በተለይ በትራንስፖርት ዘርፍ አሁን የቤት ልማት የቤት ችግሩ እንዳለ ሆኖ ህብረተሰባችን ነው በከፍተኛ ደረጃ እየፈተነ ያለው የትራንስፖርት አቅርቦት ነው። እነዚህ የትራንስፖርት አቅርቦት ላይ ያው የነበረው የትራንስፖርት ስርዓታችን አብዛኛው በጣም ኦልድ ጊዜው ያለፈበት ማስ ትራንስፖርትን መሰረት ያላደረገ ካለን የሮድ አክሰስ ጋር አብሮ መሄድ የማይችሉ በዛ ደረጃ ያሉ ናቸው። ያሉንም መንገዶች ቢሆኑም በአግባቡ የተሳለጡ ካለመሆኑ አንጻር ከፍተኛ የሆነ ፍሰትን ማስተናገድ የማያስችሉ ጭንቅንቅ ያለባቸው አባካኝ የሆኑ እንዲሁም የህብረተሰቡን ችግር የማይፈታ የትራንስፖርት ሞዳሊቲ ነው ይዘን ስንንቀሳቀስ የነበረው። ከዚህ አንጻር በበርካታ ሁኔታ በመንግስት በዘንድሮ በጀት ዓመት የማስ ትራንስፖርትን ለማስፋፋት በእቅድ ተይዞ በበጀት ተይዞ ቁጥራቸው በርካታ የሆኑ ለህዝብ ትራንስፖርት አገልግሎት መስጠት የሚችሉ ባሶችን ለመግዛት በቅድመ ዝግጅት ላይ እንገኛለን። ይህም የበጀቱ አንድ አካል ነው። እነዚህ ሁሉ ከዛም ባሻገር ደግሞ ለተለያዩ አገልግሎቶች የሚሆኑ
በጣም በርካታ መኪናዎች አስተዳደሩ በኤሌክትሪክ የሚሰሩ መኪናዎችን ለመግዛትም በእቅድ ይዞ የተቀመጠበት ሁኔታ ነው ያለው። ማህበረሰባችንም እንደዚሁ ከኤሌክትሪክ መኪናዎች ጋር በተለይ ከነዳጅ ኮንሰምፕሽን ጋር ያለውን ዓለም አቀፋዊ ሁኔታ እያየን ነው። አንደኛ ሀገራችን በከፍተኛ የውጭ ምንዛሪ ከውጭ የምታገኘውን የውጭ ምንዛሪ ለነዳጅ አቅርቦት በከፍተኛ ሁኔታ እየዋለችው ያለበት ሁኔታ ነው ያለው። ሁለተኛ ደግሞ ይሄም በዓለም አቀፍ ሁኔታዎች በጣም ተለዋዋጭ በሆነ ስጋቶች ውስጥ እየገባ የትራንስፖርት ሞዳሊቲውን ወይም እንቅስቃሴውን ከፍተኛ ማነቆ ውስጥ እየከተ ያለበት ሁኔታ ነው። ስለዚህ ቀደም ብሎ ይሄንን ችግር ሳይፈጠር በፊት እንደ ሀገር በፖሊሲ ደረጃ እነዚህን እንግዲህ ከኢንቫይሮንመንት ጋር አብረው የሚሄዱ ግሪን ኢኮኖሚ መጠቀም የሚያስችሉ የኤሌክትሪክ መኪናዎች በፖሊሲ ደረጃ እንዲገቡ የማድረግ ስራዎች በሀገር አቀፍ ደረጃ ተጀምሯል። እንደ አስተዳደርም ይህን ኢኒሼቲቭ ለማጠናከር በርካታ እድሎችን ተፈጥረውልናል። በዘንድሮ በጀት ዓመትም ከያዝነው ስራዎች ውስጥ አንዱ የምንገዛቸው መኪናዎች እንደ አስተዳደር የምንገዛቸው ለፐብሊክም ይሁን ለመንግስት ስራ ማሳለጫ የምንገዛቸው መኪናዎች 100% የኤሌክትሪክ መኪናዎች እንዲሆኑና ቁጥራቸው በርካታ የሆኑ መኪናዎችን በቀጣይ አጭር ጊዜያት ውስጥ ተገዝተው ወደ አስተዳደሩ እንደሚመጡ በዚህ ደረጃ በእቅድ ተይዞ እየተሰራ ነው ያለው። ከዚህ አንጻር የጀመርናቸው የኮሪደር ልማት ስራዎች እነዚህን በተለይ በኮሪደር ልማት ስራዎችን ስንሰራ እንግዲህ አምናም እንደገለጽ ነው አብዛኞቹ ኮሪደር ለኛ እድል የፈጠረልን በእቅድ ውስጥ ይዘናቸው የነበሩ አብዛኞቹ መንገዶች ቱዌይ እናደርጋቸዋለን፣ እናስፋፋቸዋለን። በቂ የሆነ የእግረኛ መንገድ ሊኖራቸው ይገባል። ስማርት የሆኑ ፖሎች ሊኖራቸው ይገባል። ግሪነሪን አብረው ያካተቱ መሆን አለባቸው። የከተማውን ገጽታ በሚቀይር አግባብና የትራፊክ ፍሰትን በሚያሳልጥ አይነት መልኩ ከእንደገና ደግሞ ዘመናዊ የትራንስፖርት ሞዳሊቲ ሊያሳልጡ በሚችሉ አግባብ የኤሌክትሪክ ቻርጅ ማድረጊያ ያለባቸው ያንን ባካተተ መልኩ መሰራት አለባቸው ተብሎ ኮሪደር የሚለው ኢኒሼቲቭ ከመምጣቱ በፊት ራሱ በእቅድ ተይዞ ሲሰራ በእቅድ ደረጃ ሲሰራበት የነበረ ነው። ከዛ አንጻር የኮሪደር ኢኒሼቲቭ እንደ ሀገር ሆኖ መምጣቱ ተጨማሪ አቅም ነው የሆነን። ስለዚህ የማይደፈሩ የነበሩ ነገሮችን የመክፈት መንገድ ለማስፋፋት ስንል ምንም እንኳን በዛ ደረጃ መንገድ በማስፋፋት ሂደት ኮሪደር በመስራት ሂደት ይሄ ነው የሚባል የሚፈናቀል ነገር በተወሰነ ደረጃ የሚፈናቀል ነገር እንዳለ ይታወቃል። ግን ከሌሎች አካባቢዎች አንጻር ሲታይ ድሬዳዋ በጣም አዋጪ በሆነ መልኩ ብዙ ሰዎችን ባላፈናቀል የተፈናቀሉትንም ቢሆን በተገቢው መንገድ ሊክስ በሚችል አይነት ሁኔታና ተለዋጭ ሁኔታዎችን ባዘጋጀንበት ሁኔታ ላይ ያደረግነው በጣም እንትናችንን የቀነሰ ሶሻል ዳሜጁን በቀነሰ አግባብ የሰራ ነው ከመሆኑ አንጻር እድል ፈጥሮናል። ከኮሪደር በፊት ቢሆን በጣም ከኮሪደር ኢኒሼቲቭ ቢሆን ኖሮ 1 ኢንች እንኳን መንገድ ለማስፋት የነበረው ችግር በጣም ይታወቃል። ከካሳ ጋር የሚያያዙ ኢሹዎች አሉ። ሌሎች ሶሻል ኢሹዎች አብረው ተያይዘው ይመጣሉ። እነዚህን ነገሮች ለማሳለጥ ወይ የነበሩትን ቅድመ ሁኔታዎችን ለመፍታት መንገዱን ለማስፋት ራይት ዌይ ለማስከበር በራሱ የምናወጣው ወጪ እንዳለ ሆኖ ከጊዜ አንጻር ራሱ ከዓመት በላይ የሚወስድበት ጊዜ በሌሎች ፕሮጀክቶች እያየን ነው። በኮሪደር ግን በከፍተኛ ትኩረት በፖለቲካ ቁርጠኝነት የሚመራ ስለነበረ እንዳየኸው በአንድ ሌሊት ህብረተሰቡን በመወያየት በማግባባት በአንድ ሌሊት ፈርሶ በአንድ ሌሊት በአጭር ጊዜ ውስጥ ተሰርቶ ቶሎ ወደ አገልግሎት የሚገባበት ምዕራፍ ነው የተፈጠረው። እነዚህ የአስተዳደራችንን ገጽታ ለመቀየር አንድ ትልቅ አድቫንቴጅ ፈጥረዋል። ሁለተኛ ከዛ አንጻር አስተዳደራችን በቀጣይ ከቱሪዝም አንጻር የኮንፈረንስ ቱሪዝም እንድትሆን ከማድረግ አንጻር አሁን እየተሰሩ ያሉ ስራዎች የአስተዳደራችን ገጽታ በመቀየር እና ለተጨማሪ ቱሪስት ፍሰት ከተማችንን ሳቢና ማራኪ ከማድረግ አንጻር የራሳቸው የሆነ ተጨማሪ እሴት ፈጥረዋል። እሱን ተከትሎ ደግሞ ተጨማሪ ሆቴሎች በከተማ ውስጥ ለማስፋፋት በኢንቨስተሮች ጥያቄ መሰረት ከ16 በላይ የሚሆኑ ትልልቅ አቅም ያላቸው ሆቴሎች ኮሪደሩን ተከትሎ እንዲሰሩ እድል የፈጠረበት ሁኔታ ላይ ይሄ ሁሉ የኮሪደሩ ኢኒሼቲቮች ያመጧቸው ናቸው። የሆቴሎቹ መስፋፋት ከቱሪዝም መስፋፋት ጋር አብሮ ይያያዛል። የቱሪዝም መስፋፋት ደግሞ ከከተማው ኢኮኖሚ መነቃቃት ጋር አብሮ የሚታይ ሁኔታ ይኖራል ማለት ነው። የትራንስፖርት ሲስተማችን የትራፊክ ፍሰታችንን እንዲያሳልጡ እድል ፈጥረዋል። አንዱ ኮሪደር ከአንዱ ጫፍ ተሰርቶ አንዱ ጋር ሲደርስ በሌላ ኔትወርክ ደግሞ መቀጠል እንዳለበት የሚያመላክት ሁኔታ እየፈጠረ መጥቷል። ለምሳሌ ከምድር ባቡር አደባባይ የጀመርነውን ፈረንሳይ አደባባይ ላይ ስናቆመው ከፈረንሳይ አደባባይ ደግሞ ቀጥ ብሎ ሄዶ ወደ በካባ አድርጎ 3 ኪሎ ባይፓስ ላይ መገንባት እንዳለበት ራሱ ኮሪደሩ ሲሰራ ያንን ግፊት ያመጣ ነው። በእርግጥ በእቅድ የተያዘ ቢሆንም ግን ኮንቲኒቲ ሊኖረው ይገባል ተብሎ በተቀመጠው አግባብ እነዚህ መንገዶች ተጨማሪ ቶሎ ወደ አክሽን እንዲገቡ በእቅድ ጸድቀው ወደ አክሽን እንዲገቡና የከተማውን የመንገድ ኔትወርክ ከማሳለጥ አንጻር የራሳቸውን የሆነ ትልቅ የሆነ ጉልህ የሆነ ኢምፓክት ያሳደሩበት ሁኔታ ነው ያለው። ስለዚህ ኮሪደሮቹ እንደሚታወቀው በተወሰነ ደረጃ ሰፊ ሀብት የሚጠይቁ ቢሆንም ግን የከተማዋን ገጽታና በቀጣይ ደግሞ ለከተማው ከፍተኛ የገቢ ምንጭ ከማመንጨት አቅም የራሳቸው የሆነ ጉልህ አስተዋጽኦ ያላቸው በሌሎች አካባቢዎችም መስፋፋት ያለባቸው
በተሟላ መልኩ ኮሪደር ልማትን በአቅም በፈቀደ መልኩ ደረጃ በደረጃ እያሟላን ስንሄድ የከተማችንን ገጽታ በከፍተኛ ሁኔታ በመቀየር ያለውን ኢኮኖሚ በማሻሻል ማህበራዊ ልማቶችንም በዛ ደረጃ በማሻሻል በተለያየ መልኩ ማህበረሰባችንን የኢኮኖሚ ማህበራዊ ተጠቃሚ ማድረግ በሚያስችል አይነት መልኩ ነው ታቅደው እየተሰሩ ያሉት ማለት ነው። አቶ ኃይሌ እኔ ቀጥታ ቢሆን ይመለከታችሁ አላውቅም፣ ግን በአብዛኛውን ጊዜ ከፍተኛ ብር ወጥቶባቸው የሚገነቡ ፕሮጀክቶች ካለቁና ከማስተዳደር ጋር ጥያቄ የሚነሱበት ነው። ለምሳሌ አሁን ህዝብን ተጠቃሚ የሚያደርጉ እንደ ፓርክ አይነቶች ተገንብተው ቁጭ ያሉ እና ሊቢራ ቀጥ ያሉ እና ሙዝመንት ፓርኩ ከማስተዳደር እና አክቲቭሊ ወደ ስራ ከማስገባት አንጻር ጉድለቶች እንዳሉ ይታዩኛል በእኔ በኩል እና ቀጥተኛ የሚሆን ተዘዋዋሪ ይመለከታቸዋል ብዬ ስላሰብኩና ከዚህ አንጻር ምንድን ነው እስኪ ሊሰራ የታሰበው? በጣም ጥሩ ጥያቄ ነው። በተለይ ከዚህ በፊት አሁን በኮሪደሩም ያለማናቸው ኮሪደር ብቻ አይደለም አይደል የሰራ ነው። በኮሪደሩ መንገድና ከመንገድ ግራና ቀኝ ያሉ የእግረኛና የሳይክል መንገዶች እንዲሁም ስማርት የሆኑ ፖሎችን መትከል ብቻ አይደለም፣ እግረ መንገዱን ተያያዥ የሆኑ የልማት ስራዎች፣ የኤሌክትሪክ ቻርጅ ማድረጊያዎች፣ የህዝብ ጋዘሪንጎች፣ ፓርኮች፣ መናፈሻዎች አብረው ተያይዘው እየለሙ ነው። ከኮሪደር በፊትም ያለማናቸው እነዚህ በርካታ ስራዎች እንዳሉ ይታወቃሉ አይደል። እነዚህ ስራዎች በመንግስት አቅም ኢንቨስት ተደርጎባቸው የተሰሩ ቢሆንም ግን ከማስተዳደር አንጻር የመንግስት አቅም ውስንነት ይታያል። ምክንያቱም የሚሰሩ የልማት ስራዎችን በሙሉ መንግስት ውስን በሆኑና በሚመለከተው ዘርፍ ላይ ብቻ ኢንቨስት እያደረገ ስራዎችን እየሰራ ነው መሄድ ያለበት። በጣም እየሰፋ ከሄደ የግሉ ዘርፍ ሊሰማራበት የሚገባውን ዘርፍ ውስጥ እየገባ የሚሄድ ከሆነ የመንግስት አቅምም በዛው ልክ የማስተዳደር አቅም እየተዳከመ ይሄዳል። ይሄ ለግሉ ዘርፍ ሊተው የሚገባ ነው። ከዚህ አንጻር መንግስት አልምቷቸው ትልቅ ደረጃ ላይ አደርሷቸው ለህብረተሰቡ ማህበራዊ ኢኮኖሚ እሴት መፍጠር የሚችሉ ትልልቅ ፓርኮች እንዳልከው መናፈሻዎች አሁንም ከኮሪደር ጋር አያይዘን እያለማናቸው ያሉ ነገሮች በሙሉ ወደ አገልግሎት መግባት መቻል አለባቸው። ህዝባችንም ከነዚህ መሰረተ ልማቶች ከተሰሩ ስራዎች ማህበራዊም ኢኮኖሚ ተጠቃሚነቱ ማሳደግ አለበት። ከዚህ አንጻር ይሄን ለማስተዳደር የሚያስችል ሞዳሊቲ አልነበረም እንደ አስተዳደር ማለት ነው። አሁን በሀገር አቀፍ ደረጃ የመንግስትና የግል አጋርነት የሚል በፖሊሲ ደረጃ ጸድቆ በዛ ደረጃ አሁን አዲስ አበባም ቢሆን ከኮሪደር ልማቱ ጋር በሰፋፊ ልማቶች እየመጡ ያሉት በመንግስትና የግል አጋርነት ነው። የመንግስት ኢኒሼቲቭ እንዳለ ሆኖ ግን አዲስ አበባን በከፍተኛ ሁኔታ አዲስ አበባን ኮሪደር እየቀየረ ያለው ከኮሪደሩ ባሻገር አብረው ተያያዥ የልማት ስራዎች እየተሰሩ ያሉት በመንግስትና የግል አጋርነት ነው። ከትሪሊየን በላይ በሚሆን በጀት ነው በከፍተኛ ሁኔታ እነዚህ ስራዎች እየተሰሩ ያሉት። ስለዚህ ይሄንን እድል ለድሬዳዋ መፍጠር ያስፈልጋል። ከዚህ አንጻር አስተዳደራችን ቀደም ብሎ ደንብ በማውጣት የዚህ የመንግስትና የግል አጋርነት በትብብር የሚሰሩበትን ደንብ በማውጣት በካቢኔ ደረጃ በደንብ አጸድቆ የተጀመሩ ጥረቶች ቢኖሩም እነዚህም በተሟላ መልኩ ወደ ስራ ለማስገባት አልተቻለም። ያንን መሰረት አድርጎ ከተወሰደው ልምድ አንጻር ጽሕፈት ቤት ማቋቋም እንዳለበት ታምኖበት ወደ በጽሕፈት ቤት ደረጃ እንዲቋቋም ተደርጓል። ይሄ የመንግስትና የግል አጋርነት ጽሕፈት ቤት እንደ አጋጣሚ ሆኖ እኛ በምንመራው ተቋም በገንዘብና ኢኮኖሚ ልማት ቢሮ በፕላንና ኢኮኖሚ ልማት ኮሚሽን ስር ጽሕፈት ቤቱ ተደርቦ እንዲሰራ የተቋቋመበት ሁኔታ ያለው። በአሁኑ ሰዓት የሰው ኃይል ተመድቦበት ጽሕፈት ቤቱ በይፋ ተቋቁሞ በካቢኔ ደረጃ አደረጃጀቶቹ ሌሎችም ነገሮች ጸድቀው ሰው ኃይልም ምደባ ተደርጎ ወደ ስራ ተገብቷል። ወደ ስራ ከተገባ በኋላ የተደረጉ ነገሮች አሁን ምንድን ናቸው? በተለይ እነዚህ አሁን ከኮሪደሩ ጋር ተያይዞ ኤሌክትሪክ ቻርጅ ማድረጊያ ለረዥም ጊዜ ተሰርተው ቆመዋል። እነዚህን ወደ አገልግሎት ማስገባት ነው። ስለዚህ እነዚህን ወደ አገልግሎት ለማስገባት ከግል ባለ ሀብት ጋር አስተዳደሩ ካቢኔ በሰጠው ውሳኔ መሰረት ውል የማዋዋል የኢንቨስትመንት ጥናቶችን የማድረግ ስራዎች ተሰርተው ውል የማዋል ስራ ተሰርተዋል። ተጨማሪ ትራንስፎርመሮችን የኃይል አቅርቦቶችን በቦታው የማስተካከል ስራዎች እየተሰሩ ይገኛሉ። በአጭር ጊዜ ውስጥ ይህም ወደ አገልግሎት ቻርጅ ወደ ማድረግ አገልግሎት ይገባል ማለት ነው። የአሊብራ ፓርክ እና የወተር ፓርኩ ኤርፖርቱ ስር ያለው ወተር ፓርክ የውል ሰነድ እየተዘጋጀላቸው ናቸው። ከዚህ በፊት የተሰሩ ነገሮች ቢኖሩም የካቢኔ ውሳኔ ብቻ የነበራቸው እንጂ እንደዚህ በግልጽ በሚያሳይ አይነት መልኩ በጽሕፈት ቤት በሚመራ ደረጃ መልኩ የደረሱበት የልማት የስራ እንቅስቃሴ እና የአገልግሎት አሰጣጥ ከዛም ባሻገር ደግሞ መንግስት ስለሚኖረው ድርሻ በሚያመላክት አይነት መልኩ በግልጽ በዲቴይል ነገር አልተዘጋጀላቸውም ነበር። ከዛ አንጻር አሁን እነዚህን ዲቴይል ሰነዶች ተዘጋጅተዋል። ከባለሀብቶቹ ጋር ግንኙነት ተፈጥሯል። በቀጣይ የሚኖረው እነዚህን ወደ መስመር የማስገባት ስራዎች ይሰራል ማለት ነው። ሌሎችም በተጨማሪ አሁን ከሮዜታ ሪል ስቴት ጋር እንደምታውቀው እንግዲህ እምብርታ ቤተ መጻሕፍት ፊት ለፊት ያለው እሱንም አሁን ከሮዜታ ሪል ስቴት ጋር ያለውን በመንግስትና ግል አጋርነት እየተሰራ የሚገኝ ነው። የንግድ ሱቆች አሉት ወደ 31 የሚሆን እነሱ ተሰርተው የተጠናቀቁበት ሁኔታ ነው ያለው። መንግስት ድርሻ አለው እዛ ውስጥ። ከዛ ባሻገር ደግሞ የጋራ የመኖሪያ ቤቶች ሪል ስቴት ከበስተጀርባው ደግሞ የሚገነባበት ሁኔታ ነው። እሱም እንቅስቃሴው የተጀመረበት ሁኔታ ነው ያለው። ስለዚህ እነዚህን አሁን መንግስት ሰርቷቸው የተለያዩ አካባቢዎች የሚገኙ የፓርክም ይሁን መናፈሻዎችም ሌሎች አገልግሎት መስጫ ከመንገድ መሰረተ ልማት ጋር ከኮሪደር ጋር
ተያይዘው የተሰሩ ቀደም ብሎም የተሰሩ እንዳሉ በሙሉ በጥናት ውስጥ በማስገባት ባለሀብት የማፈላለግ ከመንግስት ጋር በጋራ የማልማት የሚገኘውንም ገቢ መንግስት ባወጣው ኢንቨስትመንት ልክ የመካፈልና እነሱም ደግሞ ተቋማቱ ደግሞ የተሰሩት የመሰረተ ልማት ስራዎች ወደ አገልግሎት እንዲገቡ የማድረግ ስራዎች ጅምር እንቅስቃሴዎች ተጀምረዋል። እነዚህን እስከሚቀጥለው 6 ወር አጠናክረን ሙሉ በሙሉ ወደ አገልግሎት የምናስገባበት ሁኔታ እንፈጥራለን ማለት ነው። የመጨረሻ ጥያቄ እንግዲህ ብዙ ጊዜ እንዳነሳ ነው የድሬዳዋ ልማቶች በአብዛኛው የሚከናወኑት በራስ አቅም ፕሮጀክቶቹ በተለይ በራስ አቅም ነው። እነዚህ ውስን ከፌደራል የሚመደቡ በጀቶች እንዳሉ ሆነው የሚገድቡን ነገሮች አሉና አሁን እነዚህ ነገሮች መቅረፍ የሚችለው ገቢ ስንሰበስብ የመሰብሰብ አቅማችን ሲያደግ ነው እና ህብረተሰቡ ዋነኛ አስተዋጽኦ ያበረክታል ብዬ አስባለሁ፣ ለዚህ ግብር ከፋዩም ሌሎቹም። እና በዚህ ረገድ ምን አይነት ለውጥ ሊመጣ ይገባል የሚል ሀሳብ አለት። በዛ መቋጫ እናድርግ። በተለይ እንግዲህ አሁን ቅድም እንዳልኩ ማህበረሰባችን ብዙ ልማት ስራዎች ሊሰሩለት ይገባል። በየአካባቢው ስንሄድ የመንገድ መሰረተ ልማት ይጠየቃል። የውሃ ማፋሰሻዎች፣ የድሬኔጆች ጥያቄዎች አሉ። የውሃ ችግር በከፍተኛ ሁኔታ በተለያዩ አካባቢዎች ይታያሉ። ሌሎችም እንደዚሁ ከመሰረተ ልማት ጋር ከማህበራዊ ልማት ጋር ተያይዞ የትምህርት ቤት ይከፈትልኝ ጥያቄዎች ሊኖሩ ይችላሉ። ሌሎች ብዙ ነገሮች አሉ። እነዚህን ሁሉ የልማት ስራዎች ደግሞ መንግስት መስራት የሚችለው ቅድም እንደገለጽከው እንግዲህ እንደ አስተዳደር እንግዲህ ከዚህ ቀደም በነበረው የመዋቅራዊ ችግር ምክንያት ማለት ነው ከህገ መንግስቱ ጋር ተያይዞ እንግዲህ እሱ በቅርቡ በምክክር ኮሚሽኑ ምላሽ ያገኛል ብለን ሁላችንም ተስፋ አድርገናል። ከነበረው መዋቅራዊ ችግር አንጻር ድሬዳዋ ያላትን ገቢ በሙሉ አሟጣ መጠቀም እንዳትችል የሚያደርጉ ማነቆች ነው የነበሩት። ስለዚህ ከምታፈራቸው ገቢዎች የምትጠቀማቸው በጣም ውስኖቹ ናቸው። አብዛኞቹ በፌዴራል ደረጃ የሚሰበሰቡ ገቢዎች ናቸው። ተመልሰው ደግሞ ለድሬዳዋ በሼር የሚመጡ አይደሉም እንደ ሌሎቹ ክልሎች ማለት ነው። ከዚህ አንጻር ካለን የኢኮኖሚ አንጻር የኢኮኖሚ እንቅስቃሴ አንጻር የምናመነጨውን ገቢ እንደ ሌሎች አካባቢዎች የመጠቀም እድል ተፈጥሮልን ቢሆን ለማህበረሰባችን በርካታ ስራዎችን መስራት የምንችልበት እድል ይፈጠራል። ያለንንም አቅም ግን በዚህ በቻርተሩ በተወሰነልን መሰረት ከክልሉ ሰብስበን መጠቀም የምንችላቸውና ከፌዴራል የሚደረጉልን መጠነኛ ድጎማ ጨምረን የምንሰራቸው የልማት ስራዎች አምናና ካቻምና ካቀድነው አንጻር በዘንድሮ በጀት ዓመት በ2 እጥፍ አድርገን ነው ገቢ እንሰበስባለን ብለን እቅድ ያዝ ነው። ይሄም ሆኖ ያስቀመጥነው በጀት ሁሉንም የህብረተሰባችን ክፍል የሚያነሳቸውን የልማት ችግሮች መፍታት በሚችል አይነት መልኩ አይደለም የታቀደው ባለን አቅም። ምክንያቱም የገቢ አቅም የመሰብሰብ አቅማችንን በዚህ ደረጃ ብንለጥጠው ማክሲመም ልንሰበስብ የምንችለው ይሄ ነው ብለን እቅድ አስቀምጠናል። ከዚህ አንጻር ደግሞ ባስቀመጥነው በመደብነው ገንዘብ ወይም ደግሞ የያዝነው በጀት ደግሞ ልንሰራቸው የሚገቡ የልማት ስራዎች ቅድሚያ ሰጥተን ብለን የለየናቸው ስራዎች አሉ። እንደዛም ሆኖ ግን በየአካባቢው ያሉ የልማት ስራዎች የቀሩ በርካታ የልማት ስራዎች ቀደም ተከተል ይወጣላቸው በቀጣይ ሊተገበሩ የሚገባቸው በርካታ ስራዎች አሉ። ከዚህ አንጻር ከህብረተሰቡ ምን ይጠበቃል? መንግስት በከፍተኛ ቁርጠኝነትና ትጋት ያስቀመጠውን በጀት ዓመቱ ፈጽመዋለሁ ብሎ በእቅድ የያዝነው በጀት ለመሰብሰብ ትጋት ያደርጋል። አንድ እሱ ነው። ይሄ ትጋት ግን የህብረተሰቡ ድጋፍ ካልታከለበት፣ የህብረተሰቡ ቁርጠኝነት ካልታከለበት የምንለው እቅድ ገንዘቡን ሰብስበን በኪሳችን ይዘን ወይም ካዝናችን ውስጥ አስቀምጠን እየቆነጠረን እያወጣን የምንሰራው የልማት ስራ ሳይሆን ያስቀመጥናቸው ፕሮጀክቶችም እቅድ ናቸው። ገቢም እንሰበስባለን ያልነው እቅድ ነው። እየሰበሰብን እየተገበረን የምንሄድበት አካሄድ ነው ያለው። ተሰብስቦ የተቀመጠና ሲያስፈልግ ብቻ የወጣ የሚተገበር አይነት አካሄድ ሳይሆን ይሄ ያስቀመጥነው የ20 ቢሊዮን በጀት በየወሩም ይሁን በየሩብ ዓመቱ ከህብረተሰቡ ከግብር ከፋዩ ማህበረሰባችን ከባለ ሀብቱ ከተለያዩ ገቢ ከሚያመነጩ ተቋማት ሴክተሮች ወይም ዘርፎች የሚሰበሰብ የገቢ መጠን ነው። ከዛ አንጻር ገቢ ከመሰብሰብ አንጻር ድሬዳዋ ላይ ያለው ትልቁ ቻሌንጅ ምንድን ነው? በተለይ የገቢ አቅማችን ፖቴንሻል አለን፣ መሰብሰብ ይችላል። ግን ይህንን ፖቴንሻላችን አሟጠን መጠቀም እንድንችል ማህበረሰባችን ደረሰኝ የመቀበል ልምዱን ማሳደግ መቻል አለበት። አብዛኛው ድሬዳዋ ውስጥ የሚደረጉ ግብይቶች ደረሰኝ የሌላቸው ናቸው። ስለዚህ ደረሰኝ ያለው ግብይት ከሆነ በአግባቡ ሬጅስተር የተደረገ ነው፣ መንግስት የሚያውቀው ነው። መንግስት ከሚገባው ገቢ ውስጥ የሚገባውን ነገር እንዲያገኝ እድል ይፈጥራል ማለት ነው። እኛ ደረሰኝ አልተቀበልንም ማለት በምናደርጋቸው እያንዳንዱ ግብይቶች ውስጥ ደረሰኞች እንዳይቆረጡ ወይም ደግሞ ግብይቶችን ስናደርግ ደረሰኝ ተቆርጦ የማይሰጠን ከሆነ የመንግስት ገቢ እየቀረ ነው ማለት ነው። ግብር እየተደበቀ ነው ማለት ነው። በዚህ ደረጃ ደግሞ የመንግስት ገቢ የሚቀንስ ከሆነ ህብረተሰቡ እየተጎዳ ነው ማለት ነው። ዞሮ ዞሮ መንግስት ለህብረተሰቡ ነው የሚሰራው። የሚሰበስበውን ገንዘብ መንገድ ነው የሚሰራበት፣ ጤና ጣቢያ ነው የሚያስፋፋበት፣ ንጹህ መጠጥ ውሃ ነው ለህብረተሰቡ የሚያደርስበት። ይሄ ገቢ ካልተሰበሰበ እነዚህ ስራዎች መስራት አይችልም። ስለዚህ የሚሰበሰበው እያንዳንዱ ዜጋ እኔ የምከፍለው ግብር የምከፍለው ገንዘብ
በአግባቡ ለከፈልኩት ገንዘብ ለመንግስት የሰጠሁት ድርሻ ደረሰኝ ሊሰጠኝ ይገባል ብሎ መሟገት መቻል አለበት። ይህን እንደ ልምድ መውሰድ አለብን። ሌሎች አካባቢዎች ላይ የተሻሻሉ መነቃቃቶች እየተፈጠሩ ነው። በእርግጥ በእኛ ገቢ ሰብሳቢ ተቋማት የግንዛቤ ስራዎችን የመስራት ከፍተኛ ስራዎች እየተሰሩ ነው። የቁጥጥር ስራዎችም እየተጠናከሩ ነው ያሉት፣ ግን በቂ አይደለም። ስለዚህ ይህን ህብረተሰቡ ካላገዘ አሁንም ያስቀመጠውን ህብረተሰቡ ተባባሪ ከሆነ ህብረተሰቡ የሚያግዝ ከሆነ ጥቆማዎችን የሚያደርግ ከሆነ በአግባቡ ለፈጸመው ግብይት ደረሰኝ የሚጠይቅ ከሆነ ከዚህም በላይ ገቢ የመሰብሰብ አቅም ድሬዳዋ ውስጥ ይኖራል። ከዚህ በላይ ገቢ ከተሰበሰበ ደግሞ የተሻለ ልማት ለህብረተሰቡ ይመጣል ማለት ነው። በዚህ ደረጃ ሁላችንም እንደ ዜጋ ኃላፊነት ልንወጣ የሚገባው ይሄ እቅድ ህብረተሰቡን ምክንያቱም ይሄ ገንዘብ ከየትም አይመጣም። መንግስት የድሬዳዋ አስተዳደር መንግስት ይሄን ያህል ቢሊዮን ብር አውጄ የልማት ስራ ልሰራ ነው ሲል መልሶ ከኔ ካንተ ከማህበረሰቡ ከግሉ ባለሀብት ከኢንዱስትሪው ከምኑ ከተፈቀደለት በህግ አግባብ ገቢ እንዲሰበስብ ከተፈቀደለት ዘርፍ ሁሉ የሚሰበስበው ገቢ ነው። ከዚህ አንጻር ሁላችንም ኃላፊነት አለብን። ሁላችንም ከገቢያችን የምንከፍለው ነገር እንዳለ ሆኖ የገቢ ግብር ከዛም ባሻገር ግን በምናደርጋቸው የግብይት ሁኔታዎች ውስጥ የምናደርጋቸው የምንፈጽማቸውን ኤቭሪ ትራንዛክሽኖች በሙሉ ደረሰኝ በመቀበል የንግዱ ማህበረሰብን በዚህ ደረጃ ታማኝ እንዲሆን በማድረግና የመንግስት ድርሻ በአግባቡ የመንግስት ግብር በአግባቡ እንዲገባ አስተዋጽኦ በማድረግ የተጀመረውን የልማት ስራ የማፋጠንና የማጠናከር ታሪካዊ ኃላፊነት ሁላችንም ልንወጣ ይገባል። ይሄ ሲሆን እንግዲህ መሬት ላይ በወረቀት ላይ ያስቀመጥናቸውን እቅድ ወደ መሬት አውርደን ለህብረተሰቡ የገባነውን እቅድ ማነው ቃል ለመፈጸም የሚያስችል አቅም እናገኛለን የሚል ሀሳብ ነው ያለኝ። እጅግ አድርጌ አመሰግናለሁ። ተመልካቾች ከድሬዳዋ መንግስት ኮሚኒኬሽን ጉዳዮች ቢሮ ፖድካስት ስቱዲዮ የተለያዩ የመንግስት ኃላፊዎች የስራ ኃላፊዎችን እያቀረብን ስለ ድሬዳዋ አጠቃላይ እንቅስቃሴ ምን ይመስላል፣ የቀጣይ ጊዜያችን ዕጣ ፈንታ ምን ይመስላል የሚለውን የምናወራበት ፕሮግራማችን የዛሬው የዚህ ይመስል ነበር። አቶ ኃይለማርያም ከኛ ጋር ነበሩ። የድሬዳዋ መንግስት ኮሚኒኬሽን ጉዳዮች ቢሮ የሶሻል ሚዲያ አማራጮችን ፌስቡክ፣ ዩቲዩብ፣ ቲክቶክ እና ሌሎች አማራጮችን እየተከታተላችሁ ቤተሰብ እንድትሆኑ ግብዣችን ነው። እጅግ አድርገን እናመሰግናለን። ደህና ሁኑ።